ምርጫ ሰላማዊ ዲሞክራሲያዊ ነፃ ፍትሃዊና ታማኝነት ያለው መሆን አለበት ነው። ኢትዮጵያ ካካሄደቻቸው ምርጫዎች የ2013 ምርጫ ከየትኛው ምርጫ የተሻለ ነው የነበረው። የተሻለ ነው ሲባል አንዱ የዲሞክራሲ ምህዳሩ የሰፋበት መወዳደር የሚፈልገው አካል እንዲወዳደር ተፎካካሪ ፖለቲካ ፓርቲዎች በሀገራቸው ጉዳይ አለን የሚሉትን ሀሳብ በነፃነት እንዲያቀርቡ ካመለካከቱ ጭምር ነው የተሻሻለው። ድሮ ተቃዋሚ ነበር የሚባለው፣ አሁን ተፎካካሪ ነው። ተቃዋሚ ውጪ አይደለም እንጂ የሀገር ውስጥ ተፎካካሪ ነው የሚሆነው። ኢትዮጵያዊ ናቸው። የሀሳብ ልዩነት ነው ያለን። ስለዚህ የዚህ ሀሳብ ልዩነት በሰለጠነ መንገድ ሀሳባቸው እንዲገልጹ ለህዝብ እንዲሸጡ እንዲመረጡ ለማድረግ በሂደቱ ዲሞክራሲያዊ ለማድረግ የተሄደበትና የተሻለ ያደረግንበት ሁኔታ ነው የነበረው። ሰላማዊ ነው የነበረው። ህዝቡ በነቂስ ወጥቶ ተመዝግበው በነቂስ ወጥቶ ነው ድምጽ የሰጠው። ነፃ ነው የነበረው። በሚመለከተው ህዝብና በታዛቢም ነው ታማኝነትን እያተረፈ ነው። ገለልተኛ የምርጫ ቦርድ ከማዋቀር ጀምሮ እንደዚህ አይነት ሁኔታ ስለሆነ የተሻለ ነው ማለት ነው። የሰባተኛው ጠቅላላ ሀገራዊ ምርጫ ደግሞ ከዚህም የተሻለ መሆን መቻል አለበት። ምክንያቱም ተቋም ግንባታ በደንብ ገለልተኛ ምርጫን የሚያስፈጽሙ አካላት ተገነቡበት፣ ከመንጊዜውም በላይ ደረጀት ያሉበት። ሁለተኛ አብሮ ከተፎካካሪዎች ጋር አብሮ መስራትም ገዢውን ፓርቲ እነሱም የተለማመዱበት የጠላትነት መታየት ከሞላ ጎደል የቀረበት ነው ብሎ ማለት ሙሉ በሙሉ የቀረበ አይሆንም፣ እየተቀረፈ የሄደበት ሁኔታ ነው። ምርጫ ሂደት ብቻ ሳይሆን ብልጽግና ውጤትም ነው ብሎ ያምናል። ሙሉ ወንበር በአብዛኛው ስላሸነፈ መንግስት እኔ ብቻ ይይዛሉ አላለም። በካቢኔም ከፌደራል መንግስት ጀምሮ ካቢኔ ጀምሮ ከሚኒስትሮች ምክር ቤት ጀምሮ እስከ ክልል እስከ ታችኛው ድረስ የሚሳተፉበት ሁኔታ ነው። ይሄ በኢትዮጵያ የመጀመሪያው ነው፣ ውጤቱም ጭምር ነው። የሀገራዊ ምክክር የምንለው የሀገራዊ ምክክሩ ደግሞ በምርጫ ማንፋታቸው ጉዳዮች ደግሞ በዚህ እንዲፈቱ ለማድረግ የተሄደበት ያለ ሁኔታ ነው ያለው። ስለዚህ ምርጫው ዲሞክራሲያዊ እንዲሆን ማንም ሀሳብ አለኝ የሚል ከጠመንጃ በመለስ ሀሳብ አለኝ የሚል የሚሳተፍበት ነፃ ነው ሲባል ደግሞ ነፃ ገለልተኛ ተቋማት ታዛቢዎቹ ገለልተኛ፣ ምርጫ አስፈጻሚ ገለልተኛ ሆኖ የሚፈጽምበት ገዢው ፓርቲም እንደ አንድ ተወዳዳሪ እኩል ነው የሚወዳደርበት ሁኔታ በሂደቱ ደግሞ ሰላማዊ እንዲሆን ዲሞክራሲያዊ እንዲሆን ፍትሃዊ እንዲሆን ምርጫው የሚካሄደው ለህዝብ ነው። የህዝብ የሉዓላዊነት ስልጣን መገለጫ ነው። ስለዚህ ነፃ ሆኖ የሚፈልገው መምረጥ መቻል አለበት። ሰላማዊ መሆን መቻል አለበት። ዲሞክራሲያችን መሰልጠን መቻል አለበት። ሁሉን ነገር በኃይል የሚፈታበት ዘመን መንግስትን ለመለወጥ በአብዛኛው ዓለም ላይ የተቀየረ ነው። ቁጭ ብለው ህዝቦች የሚፈልጉትን በነፃ ፈቃዳቸው የሚያወጡበት ነው። ፓርቲዎች ደግሞ የሚፈካከሩበት ነው። ስለዚህ ትክክለኛ ዲሞክራሲ ተቋማት እንዲገነቡ ጽኑ እምነት አለን። ትክክለኛ ዲሞክራሲያዊ ምርጫ አንዱ መገለጫ የዲሞክራሲ ስለሆነ እንዲካሄድ ፍላጎት አለን። ይሄ ለህዝቡ ነው። የዲሞክራሲ ልምምድ እንዲኖረው ለማድረግ ፍጹም ዲሞክራሲያዊ ሰላማዊ ነፃ ፍትሃዊና ታማኝነት ያለው በህዝቡ ዘንድ ተቀባይነት ያለው ምርጫ በማድረግ ሀገረ መንግስታችን ኢትዮጵያ የረጅም ታሪክ መንግስት የፈጠሩት አገራት በዓለም ላይ በጣት የሚቆጠሩ ውስጥ አንዷ ናት። ግን የሀገረ መንግስትና የብሔረ መንግስት ግንባታውን አላጠናቀቀችም። የፖለቲካ ባህላችን ኋላ ቀር ስለሆነ ነው። የፖለቲካ ባህላችን ኋላ ቀር ምንድን ማለት ነው? በኃይል ማለት ነው። የኔ ብቻ ነው ትክክል ብሎ በኃይል የማጣጣል ነው። መንግስቷን እንደዛ ነው ስትመሰርት የመጣችው። እንግዲህ ይሄኛው ሶስተኛው ድል በሪፎርም የመጣው በ2010 ሰላማዊ የስልጣን ሽግግር በነበረው ፓርቲ ውስጥ ተካሂደው የመጣ ነው ማለት ነው። የተሻለ 2013 የተካሄደ ከሆነ 2018 የምናካሄደው ደግሞ ከ5 ዓመት በኋላ የተሻለ ያደገ ነው። በዛ ጊዜ የነበሩ ሁኔታዎች አሁን የሉም። የመረጋጋት የመስከን ሁኔታ ነው ያለው። ስለዚህ በእርግጠኝነት ይሄ ምርጫ ተፎካካሪ ፓርቲዎችም የሚሳተፉበት ለሀገራቸው ለህዝባቸው እንወክላለን ለሚሉት ኮንስቲትዩንሲ አለን የሚሉትን ሀሳብ የሚያቀርቡበት